ሁሉን ነገር ከእሳት ጋር ያይዘዋለሁ። እሳት ከተጠቀምክበት ጥሬ የሆኑ ነገሮችን ታበስልበታለህ። በአግባቡ መጠቀም ካልቻልክ ደግሞ ያጠፋካል። ሰማው ያከበሩት ወድቆ ይቀላል ሲሉት እኔ ያፈራሁት ደርሶ ባይኖች ያየሁት ይህ ሙዚቃ እንደ አጋጣሚ ስቱዲዮ ሙዚቃውን እየሰራ ነበርና ጀስት ኢንስትሩመንት ብቻ ነበረ። ውስጥህ ያለ ፊሊንግ ላይፍ ስታይልክ ላይ ምናምን ያሉ ነገሮች አሉ አይደለ? እንደ አጋጣሚ በሰዓቱ በነበርኩበት ኮንዲሽን የነበረ ስሜት ነው። ሁላችንም የሆነ ጊዜ ላይ የሆነን ሰው በጣም እንወዳለን፣ በጣም አፕሪሼት እናደርጋለን፣ ብዙ ነገራችንን እንሰጣለን። አደሴም ታይም ደግሞ የሆነ ሰዓት ላይ ያ ስንገነባ የነበረው ነገር በሙሉ ረስተነው እናገኘዋለን እና ከዛ ስሜት ተነስቼ ነበር የጻፍኩት። 2 ዓመት ምናምን አካባቢ ይሆነዋል። ኤግዛክት ቀኑን አላስታውሰውም። በጣም ደስ የሚል ነገር ነው። እስከዛሬ ብዙ የሄድኩባቸው ስቱዲዮዎች አሉ። እንደ አንድ አርቲስት ደግሞ ስፔሻሊ ጀማሪ ስትሆን የሚገጥሙ ሀስሎች አሉ። ከሙዚቀኛ ጋር ያለ አለመግባባቶች፣ የሚፈጀው ጊዜ፣ ብዙ ነገር እነዛ ነገሮች ሁሉም ነገር በአንድ ቦታ ላይ ሆነው ስታገኛቸው የሚሰማክ ራሱን የቻለ ደስታ አለ። ምክንያቱም ጊዜን ታተርፍበታለህ። ብዙ ቦታ ላይ የምትሯሯጥበትን የምታፈሰውን ኢነርጂ ሙሉ በሙሉ ፎከስ አድርገህ አንድ ነገር ላይ እንድትሰራ ያደርግሃል እና እሱ ነገር በጣም ነበር የተመቸኝ። በጣም የሚደገፍና ደስ የሚል ነገር ነው። ወድጄዋለሁ። ከዚህ በፊት የነበረኝ ኤክስፒሪየንስ ብዙም አይደለም። ያው 1-2 ስራዎች ሰርቻለሁ ከዚህ በፊት በግሌ። ግን ያው አይደል ራስን ከስልክ ካሜራ ጋር ስትሪም በምታደርግበት መንገድ፣ ሌሎች ሰዎች ሲሰሩ በምታይበት መንገድ ምናምን ነገር ነው። እዚህ ለየት ያለ አካሄድ ነበረው። እሱ ደግሞ ራሱን የቻለ አዲስ ኤክስፒሪየንስ ነው እና ያው ከዚህ በኋላ ደግሞ በሚቀጥለው ስራችን ደግሞ የተሻለ ልምዶችን ሼር እያደረግን ራሳችንን እያሳደግንበት እንመጣለን ብዬ ተስፋ አደርጋለሁ። ወጣትነትን፣ ሴትነትን፣ እድሜን፣ ሁሉን ነገር ከእሳት ጋር እያይዘዋለሁ። which is እሳት ከተጠቀምክበት፣ በአግባቡ ከሰራህበት ነገሮችን የሚቀልጡ ነገሮችን አቅልጠህ ቅርጽ ታስይዝበታለህ። ጥሬ የሆኑ ነገሮችን ታበስልበታለህ። በአግባቡ መጠቀም ካልቻልክ ደግሞ ያጠፋካል። በእውነቱ ለእኔ አዲስ ኤክስፒሪየንስ ነው። ለእኔ ብቻ ሳይሆን እስከዛሬ ሲሰራ ከነበረበት አካሄድ አንጻር አዲስ ነው ብዬ አስባለሁ። ይህ ኤክስፐሪመንት እኔ ተመችቶኛል። ለምን ካልከኝ ደግሞ ስቱዲዮ ላይ የምንፈጃቸው ጊዜያቶች አሉ፣ የምናባክናቸው ኢነርጂዎች አሉ፣ ገንዘብ አለ። ከዛ ደግሞ ሁልጊዜ ኦን ታይም የማትገናኘኝበት ስፔሻሊ ከሙዚቃ ፕሮዲሰሮች ጋር የሚኖሩ ብዙ ነገሮች አሉ። እሱን አስል ያው አርቲስት የሆነ ሰው በደንብ ይረዳዋል። እነዛን ነገሮች በሙሉ በጣም ትንሽ በሆነ ጊዜ ቆንጆ ስራ መስራት ችለናል። እሱን ነገር ወድጄዋለሁ። በጣም ነበር ደስ ያለኝ። ደስ ብሎኛል። ከጠበቅኩት በላይ ስለነበረ ነው ማለት የሰጠው ሳምፕል አለ የተወሰኑ ነገሮች። ከዛ ግን የመጣው ነገር ሞር ራሴን በሆነ አይነት ሌቭል ምን ያህል መስራት እንዳለብኝ፣ ምን ያህል ከኔ እንደሚጠበቅ፣ ምክንያቱም የሰጠው ሳውንድ እና ከዛ በኋላ የነበረው አውትፑት በጣም የሚገርም ዲፈረንስ ነበረው። በዛ ሌቭል ልክ መስራት እንዳለብኝ፣ ራሴ ላይ እንዴት መስራት እንዳለብኝ እሱ ነገር ተምሬበታለሁ። በጣም ደስ የሚል ነበረ። አሁንም እሱ ኢነርጂ ያው ውስጥ ያለ፣ ወደፊት ደግሞ በደንብ አድርገን እንሰራዋለን ብዬ ተስፋ አደርጋለሁ። ይሄኛው ጄነር ይመቸኛል ብዬ እውነት ለመናገር እንትን አለም። የሆነ እንደ ፊሊንጌ ነው። የሆነ ጊዜ ላይ ሳድ ሶንጎች ደስ ሊሉኝ ይችላሉ። የሆነ ጊዜ ላይ ሮክ ውስጥ ልገባ እችላለሁ።
ያገኘሁትን ሁሉንም የሙዚቃ አይነቶች መሞከር ደስ ይለኛል። ይሄ ነው ብዬ እንትን እምለው የለም፣ እንደ ስሜቴ ነው። የሆነ አለ አይደል አንዳንዴ ስሜትህ ደስተኛ ልትሆን ትችላለህ፣ አንዳንዴ ልታዝን ትችላለህ፣ አንዳንዴ የሆነ ነፃ መሆን የምትፈልግባቸው ጊዜያቶች አሉ፣ ነፃነት የሚሰማህ ቀን አለ። ሙዚቃ ደግሞ የተለያየ አይነት አይደለ፣ ሁሉም ጋር ነው የምትፈሰው። ዛሬ ግን የጥላቻ ቅኔና የተቀኘሁት መውደድ ያው እንደ መጀመሪያ ስራ በጣም አሪፍ ነው። ያው እያደግክ ስትሄድ ከመጀመሪያው እየተማርክ ስትሄድ ያለው ነገር ሞር የተሻለ ነው። አንዴ ፐርፌክሽን ላይ ሰርተህ ከዛ በኋላ የመውረድ ነገሮች ከሚኖሩ የመጀመሪያ ሌቭል ላይ ባለህ አቅም ጥሩ ነገር ሰርተህ ከዛ ደግሞ እያደግክ እየተሻሻልክ ሰውም ያንተን የማደግ ፕሮግረስ እያየው ሲሄድ አሪፍ ነው ብዬ አስባለሁ። ከዛ አንፃር ጥሩ ነው። አልነበር ወይ ላንተ አድልቶልህ ቀልቤ። ያው ሁሉም ሰው ሙዚቃ ሲሰራ የሚሰራበት የተለያየ ስሜት ይኖረዋል። እኔ ሙዚቃን የምሰራው አንድ ስለምወደው፣ ሁለት ስሜቴን ስለሚያወጣልኝ፣ ነፃነት የዛ ቦታ ላይ ስላለ ነው። ያ ስሜትን የተጋራው ሰው መስማት ይችላል። እዛ መልእክት ላይ ዜማው ላይ ግጥሞቹን ይመለከተኛል የሚል ሰው በሙሉ ያው አድሬስ ስለሚያደርገው መስማት ይችላል። እንዳልኩ አንዴ ይሄንን ነው ማስተላለፈው በሙዚቃዎች ብሎ ማለት ከባድ ነው። ብሬክአፕ ሶንግ አለ፣ የደስታ ሶንግ አለ፣ ያለበት ስሜት ሞቲቬት የምታደርግባቸው ነገሮች፣ ብዙ የምትገልጻቸው ስሜቶች አሉ በሙዚቃ። ስለዚህ ይሄንን ብቻ ነው ብሎ የምገልጸው ብሎ ለማለት ትንሽ ከባድ ነው። የመጀመሪያ ጊዜ የመጣው ጊዜ ነው ስቱዲዮን የወደድኩት። የሆነ ሁሉን ነገር ያዘ፣ ብዙ ነገሮችን የሚሰበስብልህ እና የሚያቀልልህ አይነት ስሜት አለው። እሱ ነገር ደግሞ በጣም ደስ ይላል። በቃ ልክ እንደ ቤትህ ሁሉን ነገር ገብተህ ወጥተህ ተጠቅመህበት መስራት የምትችልበት ቦታ ነውና እሱ ነገሩ በጣም ደስ ይላል። ደስ ይለኛል። ቅልል ያለ ኦልድ ክላስ ያለው ነገር ብቻ የሆነ አለው ስሜት አይደለ? ከኔ ስሜት ጋር ተገናኝቶልኛል፣ ወድጄዋለሁ። ያው የሚያዩ ሰው ደግሞ በምን አይነት መንገድ እንደሚቀበለው አብረን እናያለን። እውነት ለመናገር አልወደውም። ራሴን ስክሪን ላይ አልወደውም። ለምን? እኔም አላውቀውም። እንከኔ ነው የምፈልገው ብዙ ጊዜ ነገሮች ላይ እና ጎልቶ የሚታየኝ ያ ነገር ስለሆነ ይመስለኛል። ያው ከሰዎች የማገኘው ፊድባክ እንደዛ አይደለም። እውነት ለመናገር ግን ስለ ራሴ ከሆነ የምናወራው አመሰግናለሁ።